ከሄርሜላ ጋር ቀለበት ያደረከ ቀን ነው። የዛኔ ነው ሁሉም ነገር ያበቃው። ቤተሰብንም እኔንም የምታጣኝ የዛኔ ነው። ነገርኩ። ከቀለበት ያደረከ ቀን የዛኔ እኔንም ሁሉም ቤተሰቦች ታጣለህ። ከሄርሜላ ጋር ትኖራለህ ብቻ። ነገርኩ። ቤተሰብ አለኝ አትልም የዛኔ፣ ወንድም አለኝ አትልም የዛኔ። ነገርኩ። እኔም ወንድም አለኝ አይደለም። በቃ አለቀ። ይሄ ነው አፈልገው። እኔም ወንድም አለኝ ብዬ አላወራም ካሁን በኋላ። እንደዚህ አይነት ወንድም የለኝም። ልጁ ከሩታ አይለይም። አለቀ። ገና ሕፃን ልጅ ነው፣ አላደገም። ከናቱ ስር ነው ማደግ ያለበት፣ ከናቱ ስር። ጭራሽ የወለደችው ልጅ 9 ወር የያዘችው ልጅ ትስጥሽ። አንቺ እንዴት አስተሳሰብ ነው ያለሽ እንዴ? 9 ወር ሙሉ ተሸክማ የወለደችውን አመጣ የወለደችውን አንቺ ትስጥሽ እንዴ? ምን አይነት አስተሳሰብ ነው ያለሽ? ለአንተ ስትል ብዙ መስዋዕት አልከፈለችም ሩታ? ለአንተ ስትል ብዙ ነገር አላጣችም? ስንት ነገር አታለች አላጣችም እንዴ? አንተ ገና ለገና አንድ ነገር ተደረኩኝ ብለህ ሄርሜላን ሄደህ ይቅርታ ትጠይቃለህ? ሰላም ውድና የተከበራችሁ ውድ የኔ ፋሚሊዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁ በሰላማችሁ ብዝት ይበልኝ። እንዴት ናችሁ? እንግዲህ ዛሬም በአንድ ሀሳብ ወደ እናንተ መጥቼላችኋለሁ። ያው ትንሽ ከፍቶኛል፣ ደብሮኛል እና ያው በአንዳንድ ባለው ነባራዊ ሁኔታ ደብሮኛል እና ለዛም ነው ለእናንተ ዛሬ ወደዚህ መጣሁላችሁ። ውድ ፋሚሊዎች እንዴት ናችሁ? መጀመሪያ በያላችሁ በሰላማችሁ በድጋሚ ብዝት ይበልኝ። እንግዲህ ዛሬ ትንሽ ደብሮኛል። አንዳንዴ የሰው ክፋት የሚያስደስታቸው ሰዎች አሉ። እኔ የሰው ክፋት አልወድም። ሰውን በእኔ ምክንያት እንዲያለቅስ አልፈልግም። በእኔ የመጣ ደግሞ እንዲከፋ አልፈልግም እና አንዳንድ ሰዎች ደግሞ የሰው ክፋት የሰው ማልቀስ የሚያስደስታችሁ ሰዎች አላችሁ፣ ወይም ደግሞ ነገርን መበጥበጥ የምትፈልጉ ሰዎች አላችሁና እኔ እንጃ ለምን እንደዛ እንደምትፈልጉ አይ ዶንት ኖ ሊገባኝ አልቻለም። ምን አይነት ስሜትና ምን አይነት አረዳድ እንዳላችሁ አላቅም። ያው በውስጥ መስመር የምታወሩኝ ሰዎች አላችሁ፣ ሁላችሁም በውስጥ መስመር የምታወሩኝ ሰዎች አላችሁና ለእናንተ መልስ እንዲሆን ነው ዛሬ ወደዚህ የመጣሁት። መምጣት አልፈለግም ነበር፣ በእንደዚህ አይነት ቪዲዮ መምጣት አልፈለግም ነበር። ምክንያቱም የቻልኩትን ሞክሬያለሁ። ኤፍሬም ማስታረቃቸው አንተ ወንድም አይደለህ ወይ ተብዬ ብዙ ነገር ለማስታረቅ ሞክሬያለሁ። ግን ሁሉም ነገር እንዳያችሁት ሆኗል። በመጨረሻም ሁሉም ነገር እንዳያችሁት ሆኗል። ሩታን አግኝቻት ለማውራት ሞክሬያለሁ። አብርሽን አግኝቼው ለማውራት ሞክሬያለሁ። ሄርሜላንም ብዙዎቹ አብዛኞቹ ዋና የሚባሉ ሰዎች አግኝቼ ለማውራት ሞክሬያለሁ እና ምንም ሊስተካከል አልቻለም። ግን ደግሞ ትናንትና የተለቀቀው ቪዲዮ በጣም ትንሽ አስከፍቶኛል። አቤት የተለቀቀው ቪዲዮ በጣም ነው ያስከፋኝ። ምክንያቱም የሩታ ወንድም በዛ ልክ እንደዛ ሲያወራ በጣም ነው ያናደደኝ። የምሬ ነው፣ በጣም ነው ያናደደኝ። እኔ ምን አይነት አስተሳሰብ ነው ያላችሁ? እንዴት ነው ገና ልጁ እኮ 5 ወር ነው 4 ወር አልሞላውም። እንዴት ነው ከእናቱ እንቅፋት ሰጥተህ ለአባት የምትሰጠው? ሲጀመር አንተ ማን ነው ሰጪና ነሽ ያደረገ? አዛዥ ነህ አንተ፣ የልጅ አዛዥ ነህ። ወልዳል፣ ልጁ ያንተ ነው። እንዴት ነው የሚያደርጋችሁ? ስነ ስርዓት አትይዙም እንዴ? ክብር አይኖራችሁም? ለራሳችሁ ክብር ከሌላችሁ ለሰው ክብር ይኖራችሁሽ እንዴ? አስተሳሰባችሁን ቀይሩ። ልጅ ልታከፋፍል ነው እንዴ? አንተ ውርስ ልታከፋፍል ነው እንዴ? ምን ማለት ነው እንደዚህ? አስተሳሰብ ምንድን ነው? እንዴት ነው የምታስበው? እኔ ላንተ ለዛ ንግግር በጣም ነው የደበረኝ። ላንተ ንግግር እኔ በጣም ነው የደበረኝ፣ በጣም ነው ያስከፋኝ። አቡሽ የምትባለው ልጅ ማለት ነው ምንድነው ወደዛ ብትለው ስነ ስርዓት አይኖርም፣ አትከበርም። ለአብርሃም እሰጠዋለሁ ወስጂ ምን ማለት ነው? ያንተ ነው እንዴ ልጁ አዛዥ የምትሆነው? አዛዥ ያደርጋል እንዴ በሰው ልጅ? ምን አገባህ አንተ? ጀመር ስለ ልጁ ያገባል። እነሱ ሁለቱ እንደፈለጉ ያርጉት። ልጁ የሩታና የአብርሃም ነው። ሁለቱ እንደፈለጉ ያርጉት። አንተ ምን አገባህ? ምን ቤት ነህ እንዴ? ስነ ስርዓት ይኖራችሁ፣ ተከበሩ እንዴ። አልበዛም እንዴ? በጣም ነገሮች በዙ ወይስ ሌላ ጥል ነው የምትፈልጉት? ሌላ ነገር እርምጃ እንዲወሰድባችሁ ነው የምትፈልጉት? በቃ ልጆቹ ተፋቷል። ለምን እናንተ ማፈቱት? ለምን አፈቱም? እነሱ በቃኝ አሻፈረኝ ብለዋል አይደል? እናንተ ምንድነው በዚህ ልክ እንዴ?
ልጁን ከሩታ ነጥዬ ለአብርሃም ሰጠው ነው። ምን ማለት ነው? አቡሽ ተባሉ ጀሩታ ወንድም ምንድነው እያደረክ ያለው? ትላንትና ካቤላ ጋር ያደረከው ነገር ምንድነው? ካቤል ተብዬው ጋር ያደረከው ነገር ስነ ስርዓት ይኖር በእናትህ ተከበር። ልጁ ጋር 5 ወር አልሞላውም ከእናቱ እንትን አስወጥተህ ወደ አባት ትሰጣለህ። አንተ በጣም ሰጪ ነህ። ትሰጠለህ እንዴ? በእናትህ ስነ ስርዓት ይኖር። በጣም ስላበሸቀኝና በጣም ስላናደርከኝ ስደውልልህ ስልክ ስላላነሳልኝ ነው በቪዲዮ መጣሁት እንጂ ጭራሽ ቪዲዮ ላይ መውጣት አልፈለግም ነበር። ግን ይኸው በጣም ያስደበርከኝ፣ የምሬን ነው። በጣም አስደብረኛል። እንደዚህ አትመስለኝም ነበር። በጣም አስተዋይ ልጅ ነበርከኝ መሰልከኝ። ግን ደግሞ በዚህ ልክ ወርደህ ደግሞ እንዴ ምን አይነት አስተሳሰብ ነው ያላችሁ? ነገር ከዚህ በፊት ብዙ ጊዜ ብያለሁ አይደል? አንድ ነገር ማስተካከል ካልቻላችሁ ተው፣ ፍቱ። በቃ ነገር ለማባጣበጥ ነገር የሆነ ነገር ለማድረግ አትሞክሩ። ሁላችሁም ማስተካከል ካልቻላችሁ ፍቱ። በቃ እኔ ወጥቻለሁ አይመለከተኝም በሉ። የሰው ትዳር ውስጥ የሰው ህይወት ውስጥ ገብታችሁ እንትን ነገሮችን አታባሉ። እንዴ አንተ የሩታ ወንድም ምን አይደል? እንዴት ነው በዚህ ልክ ወርደ እስከ ዛሬ ስለ ሩታ ስትሟገት ነበር አይነበረው? ሩታ እንዳትነካብ ነበር እስከ ዛሬ እየፈለክ የነበረው? ምን ነው ዛሬ ደግሞ በዚህ ልክ ወርደ ልጁን እሰጣለሁ አልክ? ምንድነው በዚህ ሐሳብ ያስቀየረ? ወይስ አቤል ምን ብሎክ ነው? ምን አናግሮክ ነው? አንተም ከኤርሜላ ጋር ተገናኘክ? እንደዛ ነው? የና አቤል ጸባይ ተጋብቶብ ነው? ስነ ስርዓት ይኑራችሁ። አቡ ክብር አትጡ። ከቃላላ አትዝለሉ። ዘለል መጠጥ ምናምን ነገር አትበሉ። እኔ በጣም ስላስደበርከኝ ነው እግዚአብሔር። የዛኔው ልክ ቪዲዮ እንዳየሁክ ደውዬልህ ነበር፣ አታነሳም ስልክ። የዛኔ ብታነሳልኝ ኖሮ ጥሩ ነገር አይፈጠርም ነበር። በስልክ ብዙ ነገር አወራክ ነበር። እንደዚህ አይደረግም። በመጀመሪያ ደረጃ አይደረግም። እንደዚህ መስመርህን ያዝ፣ ገደብህን አትለፍ። ሌላው ደግሞ ትናንትና ሌላ ቪዲዮ አይቼ ነበር። ዛሬ ሙሉ ነው የምመጣባችሁ። ሄርሜላ ምንድነው እያደረግሽ ያለሽ? አብርሃም ተብዬ ምንድነው እያደረግሽ ያለው? እኔ አሁን አንተ እኔ እግዚአብሔርን ከማስብ በላይ በጣም እየወረድክብኝ ነው። በጣም ከማስብ በላይ እኔ ወንድሜ እንደዚህ ነው ብዬ ለአንድ ቀን ማስቤ አላውቅም ነበር። እንደዚህ ይጃጃላል እንደዚህ ይሆናል ብዬ ማስቤ አላውቅም ነበር። እንዴ አንተ ምንድነው እንዴ? ባለ ትዳር ነበርክ ኦልሬዲ። እሺ ትዳርክ ፈረሰ ይሁን። እንዴት ነው በዚህ ልክ አንድ ሴት ልጅ ጋር በቅርቡ የተዋወቃት ሴት ልጅ ጋር ሄደ ከፍቅረኛ ጋር ከሚስት ጋር ተፋተ ሌላ ሴት ልጅ ጋር ይቅርታ አድርጊልኝ ብለህ የምትለማመጠው አንተ ምንድነው? ህሊና የላችሁም እንዴ? ህሊና የለም እንዴ አንተ? በምን ሂሳብ ነው የምታስበው እንዴ? ለብሮ ይቅርታ ብትጠይቃት ሲጀመር ሄርሜላ ለብሮ ይቅርታ ብትጠይቃት ምን አጥፍተህ አንተ? ምን አጥፍተህ ነው ሄርሜላን ይቅርታ ብትጠይቃት? ከሩታ ጋር ስለሆንክ ነው? ከሩታ ጋር መሆን እኮ ስህተት አልነበረም። በቃ ከሩታ ጋር መሆን ስህተት አልነበረም። አንተ ግን እንደ ስህተት አይተው ሄዳ ሄርሜላን ይቅርታ ጠየቀተ እንዴ? ምን አይነት ጭንቅላት ነው ያለ እንዴ? አታስብም እንዴ አንተ? ወይስ መጀመሪያውኑ ከሄርሜላ ጋር መሆን ትፈልግ ነበር? ምንድነው ሐሳብህ እንዴ? ሰው ለምን ራስ አይምሮን አምታተው እኛንም ለምን ግራ ታጋባናለህ እንዴ? ለራስ ግራ ተጋብተህ እኛንም ግራ እያጋባህ ነው እንዴ? በቃ ከባለቤት ጋር ተፋታረ ዳርፋ አትቀመጥም እንዴ አንተ? አረ በእግዚአብሔር ያረ ስነ ስርዓት ይኖራችሁ እንዴ? ተከበሩ። ጭራሽ ደግሞ እሷ ቀለበት አድርግልኝ ምናምን ትላለች። አንተ ምንሽ ትላለህ? በሐሳቧ ትስማማለህ። በጣም ጎበዞች። ላይኔን ያስጠላችሁ አይገርማችሁ? አንተና ሄርሜላ ሳያችሁ በቃ እንዲበሽቃሉ። የሰማኸኝ ነው? ይሄ ከሄርሜላ ጋር ሆነ ሳይ ከቃኔ አልፈልግም። እውነቱ ስነግርህ ከሄርሜላ ጋር እንድትሆን አልፈልግም። በቃ አለቀ። ከሩታ ጋር ተፋታም አልተፋታም ከሄርሜላ ጋር ግን እንድትሆን አልፈልግም። ሐሳብህ እኮ ገና ወርጋ አንተ ቀለበት ልታደርግላት ነው፣ ፕሮሚስ ልታደርጉ ነው። እንዴት ነው አንተ ጭንቅላት የለህም እንዴ? ምን አይነት አስተሳሰብ ነው ያለ? ሄርሜላስ ምን አይነት አስተሳሰብ ነው ያለሽ? እኔ አብርሃም ወንድም ነኝ። እኛ ቤተሰቦች አንፈልግሽም አንቺን። አለቀ በቃ። ለምን ነው የማይገባሽ? በዚህ ልክ ለምን ነው የማይገባሽ? ለምን ነው ልጁ የምታስጨንቂው? ስነ ስርዓት ይኖርሽ። በቃ አንቺም ተከበሪ። ከዚህ በላይ ምን ልበልሽ? አንቺ ሰው አይደለሽ እንዳይገባሽም እንዴ? ተከበሪ አልኩሽ፣ ተከበሪ በቃ። እኛ አንቺን አንፈልግም። በቃ አለቀ። አንፈልግም። የሰማሽኝ ነው? እኔም ጋሽዬም ሁሉም ቤተሰቦች አብርሃም ከሩታ ጋር እንዲሁም ብቻ ነው የምንፈልገው። ሰማሻ ሄርሜላ? ከአንቺ ጋር እንዲሆን አንፈልግም። አለቀ በቃ።
እነሱ ተጣሉ ባልተጣሉ ካንቺ ጋር እንዲሆን ግን አንፈልግም። እየሰማሽ ነው? ስሚ፣ የምትሰሚ ከሆነ ስሚ። ካፌ ሌላ ቃላትም እንዲወጣ አትጠብቂ። ሰምተሽ ጋር እኔ አላቅሽም፣ አንቺ ከየትም አላቅሽም። ግን ከአብርሃም ጋር ግን እንድትሆኚ አልፈልግም። በቃ አለቀ። አንተም ደግሞ ባለ ትዳር ከተጣላ ገና ነህ አይደል? ስለዚህ ተከበርና ተቀመጥ። ወንድ ልጅ ተከብሮ ሲቀመጥ ነው ደስ የሚለው። እንደ ሴት ልጅ ምንድነው የሚያልከሰከሰ? ምንድነው የምትመጠመጠው አንተ? ለብሮ ሰረሳት ማይኖር እንዴት ይቅርታ ትጠይቃታለህ? እኔ በጣም ነው ያበሳጨኝ። ጭራሽ ደግሞ ከሷ ብሶ ይቅርታ አላደርግም ትላለች። እቺ ጨጓሬ ላጣችሁት እኮ በእናንተ የመጣ እኔ ጨጓሬ ተላጠ። ስነ ስርዓት ይኖር ከሆነ ስነ ስርዓት ይኖር። አቡ እዚች ጋር ቤተሰብን አታስንቅ። እኛን ነው እያስናከን ያለው። ከሚገርም ነገር ማለት ነው በአንተ የመጣ እኛን እያስናከን ነው። እኔን እያስናከኝ ነው በአንተ የመጣ ማለት ነው። እና ለምን ስነ ስርዓት ማይኖር? ክብር አጥተህ ክብር እያሳጣን ነው እኛንም። አይገርምም? ለራስህ ክብር አጥተሃል፣ ለእኛም ለቤተሰቦችም ደግሞ ክብር እያሳጣን ነው። በሰው ዘንድ እንድንናቅ እያደረግከን ነው። አንተ አርፈህ መቀመጥ አትችልም እንዴ? ከሴት ውጪ ህይወት የለም እንዴ? ቆይ ከሴት ውጪ ህይወት የለም እንዴ? የሰው ልጅ እኮ ሶስትም ሁለትም ወልዶ ተፋቱ ብዙ ጊዜ ቆይቶ ነው እኮ ድጋሚ ሊያገባ የሚችለው። አንተ በዚህ ቅጽበት ገና ሩታ ይነግር አደረገች ብለህ ሄደህ ይቅርታ ትጠይቃታለህ? ሄርሜላን እንዴ ሩታ አንተ ስንት ነገር ነው ያደረካት? ስንት ነገር አድርጋታል? ስንት ነገር ብላለች ሩታ። ለአንተ ስትል ብዙ መስዋዕት አልከፈለችም ሩታ? ለአንተ ስትል ብዙ ነገር አላጣችም? ስንት ነገር አታለች? አላጣችም እንዴ? አንተ ገና ለገና አንድ ነገር ተደረኩኝ ብለህ ሄርሜላን ሄደህ ይቅርታ ትጠይቃለህ? ምን አይነት አስተሳሰብ ቢኖር ነው እንዴ? አንድ ነገር እኮ ያደረገችው ሩታ፣ አንድ ነገር። ለሱ ደግሞ ብዙ ሰው እኔ ሄጄ ለምን እንደዛ አደረግሽ ብዬ ጠይቄያታለሁ አይደል? አንተ እንዴ ትዳር እንደዚህ ቀላል ሆነ ነው? ልጅ እንደዚህ ቀላል ሆነ ነው? እኔ እስከማውቀው ድረስ ትዳር የከበረ ነገር ነው። ልጅም እንደዚሁ የከበረ ነገር ነው። ለከበረ ነገር ደግሞ ክብር ይሰጠዋል። እናንተ ግን ለከበረው ነገር እያቃለላችሁት ነው እንዴ? እኔ አሁንም ፈልገው ነገር ይኸውልህ፣ እየሰማኸኝ ነው? ከሄርሜላ ጋር እንድትሆን አልፈልግም። ባጭራ ማድረግ እኔ ወንድም ነኝ። እንደ ወንድም ደግሞ የምፈልገው ነገር ከሩታ ጋር እንድትሆን ብቻ ነው። ከሩታ ጋር መሆንም ካልቻልክ በቃ እንድትቀመጥ ነው ፈልገው። እኔ ሄርሜላን ለምን እንደሆነ አላውቅም፣ ቀልብ ያልወደዳት በቃ። እውነቱ ለምን አልነግርህም? እውነቱ ስለነግርህ ማለት ነው። እና ከሴት ልጅ ጋር ሄደ የሆነ ነገር አሁንም እንደበፊቱ ከሄርሜላ ጋር እንደዚህ ለመጃጃል ከሆነ እኔ የምሬ ነው በጣም ነው እያስደበርከን ያለው። በጣም ማለት ነው ከምልህ በላይ እያስደበርከን ነው። አሁንም ለመጃጃል ከሆነ እሷ ጋር ሄድከው እያስደበርከን ነው። በቃ እዚህ ጋር እያስናከን ነው እኛን እንዴ፣ እያስናከን ነው አልኩ። በቃ እንዴ ከዚህ በላይ እኔ ተናጋሪ አታርገኝ። ምንም የምናገረው ነገር የለም። ከዚህ በላይ በጣም ስለተመሳጨው ነው እያወሩ ያሉት። ስልክ ደውላችሁ ስልክ እያነሳችሁልኝ ማግኘት ስላልቻልኩኝ ነው። አብራብ ትሆን ቤት ድረስ መጥቼ አጥቻለሁ። ስልክ ደውዬ አላነሳልኝም። ለዛም ነው እያወሩ ያሉት። በቃ የተሰማኝን ስሜት ቀጥታ ነው የማወራው። ወደዚህ ወደዛ አይደለም። የተሰማኝን ስሜት ቀጥታ አወራለሁ። ስልክ ደውዬ አላነሳልኝም። ቤት መጥቼ አጥቻለሁ። አቡሽም እንደዛው ስልክ ደውዬ አላነሳልኝም። ሄርሜላ ያደረጋችሁት ነገር ትክክል አልሰራችሁም። ትናንትና በተለቀቀው ቪዲዮ እኔ በጣም ነው የተናደድኩት፣ በጣም ነው የተከፋሁት። በተለይ ደግሞ አቡሽ እንዴት ነው የሚያደርገው አንተ? ጭራሽ ያው ለኔ እውነቱ ነግረህ ልጁ ከሩታ አይለይም፣ አለቀ። ገና ሕፃን ልጅ ነው፣ አላደገም። ከእናቱ ስር ነው ማደግ ያለበት፣ ከእናቱ ስር። አይገርምህም? ከእናቱ ስር ነው ማደግ ያለበት። እንዴት ነው የምታስቡት? የሄርሜላ ደግሞ ድፍረት ይገርማል። እሷ ከሄደች ልጁ ለኛ ትስጠን። ኦኬ እናት እያለች አንቺ ልታሳድጊ አስተሳሰብ። አንቺ በጣም ጥሩ እናት ነሽ አንቺ። ለአብርሃም በጣም እንትን እያልሽ ነው፣ እየተንከባከብሽ ነው ወደ አንቺ እንዲመጣ። እሱ አልገባውም። እሱ የሆነ ነገር እንትን ብሎ ተዳደንዝዞታል። አንቺ ግን ጥሩ ጨዋታ እየተጫወትሽ ነው፣ ጥሩ ሚና እየተጫወትሽ ነው። ያው ሴት ልጅ ነሽ፣ እንደዚህ አይነት ነገር ደግሞ መጫወት ትችያለሽ። ጎበዝ። የአብርሃምን ልብ አውቀሽዋል።
ምን እንደሚፈልግና ምን እንደሚፈልግ አውቀሻል፣ ጠንቀሽ አውቀሻል። ለዛም ነው እሱ ወደ አንቺ እየመጣ ያለው። ጭራሽ የወለደችው ልጅ 9 ወር የያዘችው ልጅ ትስጥሽ። አንቺ እንዴት አስተሳሰብ ነው ያለሽ እንዴ? 9 ወር ሙሉ ተሸክማ የወለደችውን አመጣ የወለደችውን ለአንቺ ትስጥሽ እንዴ? ምን አይነት አስተሳሰብ ነው ያለሽ? አመጣ የወለደችው ልጅ አንቺ ሰጠሽ ትሄድ እንዴ? ነችና ረድፍረት ተደፋፍረናል እኮ በጣም ነው የተደፋፈርነው፣ በጣም ነው የተናናቅነው። እንዴ ጭራሽ ከባድ ነው ዘንድሮ። ምን እንደመጣብን አናውቅም። ዘንድሮ በጣም ከባድ ነገር ነው የገጠመን። በጣም እኔ እንደዚህ ገጥሙኝ አያውቅም። እንዲህ ነችና ጭራሽ በጣም ነው እየተናናቅን ያለ ነው ማለት ነው። በጣም በመጨረሻ ደግሞ የምናገረው ነገር አብርሃም ይሄንን ቪዲዮ ታየዋለህ፣ እየሰማኸኝ ነው። እስከዛሬ ወንድም ስንባባል ቆይተናል። ሰምተኛል አይደል? እስከዛሬ ወንድም ስንባባል ቆይተናል። ዛሬ መጨረሻ ቀን ነው። ትላንትና የተለቀቀው ቪዲዮ አይቻለሁ። ሄርሜላ ቀለበት እንሰር ስትል ላስብበት ብለሃል። ያደረከው ቀን ቀለበቱ ያደረከው ቀን የዛኔ ወንድምነቱን አተዋል። የዛኔ የኔና ያንተ ወንድምነት ታጠዋለህ። ቀለበቱን ያደረከው ቀን ማለት ነው። ሙሉ ቤተሰቡ ነው የምታስከፈው። ነው ተሰናግረ ሙሉ ቤተሰቡ ማለት አለ። ከዛ ተጋብታችሁ የእናንተ ሰርግ ልንደግስ ነው ሐሳብህ። ወንድሜን ከእንደገና ልሞሽረው እንደዛ ነው ሐሳብህ። ከዛ ነገም ከነገ ወዲያ ከሄርሜላ ጋር ትፋታና ከሌላ ሴት ጋር ደግሞ ድጋሚ እንደግሳለን። ዋው! ወይስ ድግስ ትወዳለህ ነው? ሰርግ ምናምን ትወዳለህ? ማግባት መጋባት ምናምን ትወዳለህ? እንደዛ ነው ሐሳብህ? የምሬ ነው። እየሰማኸኝ ነው? ከሄርሜላ ጋር ቀለበት ያደረግክ ቀን የዛን ቀን ያለቀው ሁሉም ነገር በቃ እውነቱ ነገር። ቀለበት ያደረግክ ቀን የዛን ነው ያለቀው ሁሉም ነገር። የቀለበትን ትርጉም ታውቀዋለህ መቼም ቀላል አይደለም። ለአንዳንድ ሰዎች ቀላል ሊሆን ይችላል። የቀለበትን ትርጉም ያውቀዋል። ለሩታ ቀለበት ስታደርግላት ምን ብለህ እንዳረክላት ራስህ ታውቀዋለህ። አሁን ደግሞ ለሄርሜላ ምን ብለህ እንደምታደርግላት እናየዋለን። እስቲ እናየዋለን። አንተ እንደዚህ ከሆነ ላይፍሽ ትኖራለህ፣ የራስን ህይወት ትኖራለህ። እምሬን ነው። ቀለበት ያደረክላት ለሄርሜላ ቀለበት ያደረክላት ቀን ነው በቃ የተናናቅ ነው። በቃ ነገርኩ። እስከዛሬ በጣም አከብርሃለሁ፣ ለአንተ ሪስፔክት አለኝ። ከወንድምም በላይ ነው አንተ ለኔ። ይሄንን ደግሞ ታውቃለህ። አንተ ከሄርሜላ ጋር ቀለበት ያደረክ ቀን ነው የዛኔ ነው ሁሉም ነገር ያበቃው። ቤተሰብንም እኔንም የምታጣኝ የዛኔ ነው። ነገርኩ። ከቀለበት ያደረክ ቀን የዛኔ እኔንም ሁሉም ቤተሰቦች ታጣለህ። ከሄርሜላ ጋር ትኖራለህ ብቻ። ነገርኩ። ቤተሰብ አለኝ አትልም የዛኔ፣ ወንድም አለኝ አትልም የዛኔ። ነገርኩ። እኔም ወንድም አለኝ አይደለም በቃ አለቀ። ይሄ ነው አፈልገው። እኔም ወንድም አለኝ ብዬ አላወራም ካሁን በኋላ። እንደዚህ አይነት ወንድም የለኝም። እና ደግሞ አብዛኞቻችሁ ወንድም አይደል ወይ አያሳዝንም ወይ ለወንድም አታግዜ ከወንድምነት የወጣ ነገር ነው። ወንድም ሌላ ነው፣ ይሄ ሌላ ነው። በቃ ትዳር ነው አይደል? እና እንዴት ከሰከስ ሁሉንም እንዲያገባ የመጡት ሴቶች ሁሉ አፈቅራለሁ የሚሉት ሴቶች ሁሉ እንዲያገባ ነው መክረው። እንደዛ ነው ፍላጎታችሁ እናንተ የአብርሃም ወዲዞች፣ እንደዛ ነው ፍላጎታችሁ። እኔ ደግሞ እንደዛ አልፈልግም። ከልጁ እናት ጋር አብሮ እንዲቀጥል ነው ፈልገው። ካልሆነ ደግሞ በጊዜ ሂደት ነገሮች እስከሚስተካከሉ ድረስ አርፎ መቀመጥ ያለበት እንዴ። ገና አንድ ሴት ልጅ አፈቅራለሁ ስለዚህ ከሷ ጋር ቀለበት አድርጎ መኖር አለበት እንዴ? እግርም ከእግር እኮ ይጋጫል። ቢያንስ መጠበቅ እኮ አለበት። ይሄ ልጅ ትዕግስተኛ መሆን እኮ አለበት። አንቺ ራሱ ሄርሜላ ተብዬው ትንሽ አይከብድሽም እንዴ? ሴት ልጅ ስትጠየቅ አፈቅርሻለሁ ታፈቅድኛለሽ ስትባል ቀለበት ላድርግልሽ እንደዚህ ስትደረግ ነው የሚያው ደስ የሚለው። ባህላችንም እስከዛሬ የኛ የኢትዮጵያ ባህል እንደዛ ነው አብዛኛው እየተለመደ የመጣው። ድሮ አባቶቻችን እናቶቻችን ሲያገቡ አባቶቻችን ነው ሄደው የጠየቁት። ቤት ሄደው የሚጠይቁት አባቶቻችን ነበሩ። ያውኑማ ምን አይነት ባህል እንደመጣ አላውቅም። ሴት ሆኖ አልጠያቂው ምን እንደሆነ አላውቅም። ምን አይነት ዘመን ላይ ምን እንደደረሰን አላውቅም። ይሁን
ግን ያንቺ ደግሞ ባሰ። የሄርሜላ ደግሞ ባሰ ከፋ እንዴ! ያንቺ ከፋ እኮ እንዴ! ባሰ ከሴቶቹ ከሌሎቹ ሴቶች ያንቺ ገነነ እንዴ! ወጣ ላይ ወጣ ያንቺ እና በቃ ከዚህ በላይ ስነ ስርዓት ይኖርሽ። ከዚህ በላይ ምንም ማለት አልፈልግም። ስሜታዊ ሆኜ ብዙ ነገር አውርቻለሁ። ላስቀየምኳችሁ ለደበራችሁ ሰዎች ካላችሁ በንግግሬ በጣም ሶሪ፣ ይቅርታ። ያው ስሜታዊ ሆኜ ነው ያወራሁት እና የተሰማኝን ስሜት ነው በዚሁ አጋጣሚ ሁሉም ነገር ያወራሁት። አብርሃምም አቡሽም ሄርሜላም ለምታደርጉት ነገር እያሰባችሁና እያስተዋላችሁ ብታደርጉ ደስ ይለኛል እና ሩታም ደግሞ ከሀገር እንድትወጣ የምትፈልጉ ሰዎች ካላችሁ አትወጣም፣ የትም አትወጣም። ልጇ ከራሷ ጋር አድርጋ ታሳድጋለች። ከቤተሰቦቿ ጋር በመሆን ልጁን ታሳድጋለች። ፍርድ ቤት የሚፈርደውን ይፈርዳል፣ የሚዳኘውን ይዳኛል። እኔ እዚች ጋር ዳኛ አይደለሁም ወይም ፈራጅ አይደለሁም። ሁለቱ እንደሚያደርጉት ያደርጉታል። ልጁ ነገር ገብቷችኋል? እንደሚሆኑ ይሆናል። ስለዚህ ስለነበረ ቆይታ አመሰግናለሁ። እግዚአብሔር ያክብርልኝ።